ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ የምቆየው ክፍሌ አለሙ ነኝ። ለፍትሃዊ ልማትና እድገት የአርብቶ አደር አካባቢ የህብረተሰብ ኑሮ ሁኔታን ማሻሻል ቁልፍ ተግባር መሆኑ ተገለጸ። የክልሉ አርብቶ አደርና ቆላማ አካባቢዎች ጉዳይ ቢሮ የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት የ2016 ዓ.ም 9 ወራት አፈጻጸም ላይ ያተኮረ ውይይት መድረክ ከክልሉ ስትሪንግ ኮሚቴ አካላት ጋር በሚዛን አማን ከተማ አካሂዷል። አዳሙ ሸቱ በመድረኩ የፕሮጀክቱ የ2016 በጀት ዓመት ያለፉት 9 ወራት አፈጻጸም በክልሉ የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት አስተባባሪ አቶ ደረጀ በቀለ አቅርበው የክልሉ ስትሪንግ ኮሚቴ ውይይት በማድረግ ቀጣይ አቅጣጫዎችን አስቀምጧል። በፕሮጀክቱ በሬንጅላንድ ልማት ዘርፍ፣ በመሰረተ ልማት ዘርፍ እና በአርብቶ አደር ኑሮ ዘዴ ማሻሻል እንዲሁም በአቅም ግንባታ ዘርፍና የእንስሳትና የሰብል ምርትና ምርታማነት ከማሳደግ አኳያ ውጤታማ አፈጻጸም የተመዘገበ መሆኑ ተገምግሟል። የክልሉ ቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት አስተባባሪ አቶ ደረጀ በቀለ ባለፉት 9 ወራት በመኒት ጎልዲያ፣ መኒት ሻሻ እና ሱሪ ወረዳዎች ከ22 ሄክታር በላይ የእንስሳት መኖ የማምረት ስራ ተሰርቷል ብለዋል። በምዕራብ ኦሞ ዞን ጋቺቲ ወረዳን ከመኒት ጎልዲያ ጋር የሚያገናኘውን የዳል ወንዝ ድልድይ በመገንባት ከ16000 በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን ጠቅሰዋል። ለበጀት ዓመቱ ከ237 ሚሊዮን ብር በላይ በጀት ተይዞ የተለያዩ የኑሮ ማሻሻያ ስራዎች እየተከናወኑ መሆኑን ጠቅሰው 4 የጥልቅ ጉድጓድ ውሃ ቁፋሮ ስራ እየተከናወነ እንዳለም ጠቅሷል። ባለፉት 3 ዓመታት 10 የአንደኛና የሁለተኛ ደረጃ ትምህርት ቤቶችን ጨምሮ 5 ጤና ኬላ እና 2 የእንስሳት ሕክምና ክሊኒክ መገንባት መቻሉን ጠቅሰው በአሁን ሰዓት የ3 ትምህርት ቤቶች ግንባታ በሂደት ላይ እንደሚገኝም ጠቁመዋል። በመድረኩ ላይ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው እንደገለጹት በቆላማ አካባቢዎች የሚኖሩ አርብቶ አደርና ከፊል አርብቶ አደሮች የመሰረተ ልማትና ማህበራዊ አገልግሎት መስጫ ተቋማት ውስንነት ያለባቸው መሆኑን ጠቅሰዋል። በክልሉ ምዕራብ ኦሞ ዞን ውስጥ ባሉ 3 ወረዳዎች የሚኖሩ አርብቶ አደሮችን ህይወት ለማሻሻል በአካባቢው የሚታዩ የልማት ውስንነቶችን ለመቅረፍ መንግስታዊ ካልሆኑ ድርጅቶች ጋር በመተባበር እየተሰራ ነው ብለዋል። ለአብነትም የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት 57 ቀበሌዎችን በማቀፍ በመንገድ መሰረተ ልማት፣ በትምህርት ቤትና ጤና ኬላ ግንባታ እንዲሁም በመኖ ልማትና መስኖ ግንባታ ላይ ትኩረት አድርጎ እየሰራ መሆኑን ጠቅሰዋል። ለቆላማ አካባቢ ነዋሪዎች ህይወት መሻሻልና መለወጥ ሲል የክልሉ መንግስት ፕሮጀክቶችን ደግፈው ተጨማሪ አቅም የመሆን ተግባር ላይ ቁርጠኛ ሆኖ እየተከታተለ ይደግፋልም ብለዋል አቶ ማስረሻ። የክልሉ አርብቶ አደርና ቆላማ አካባቢዎች ጉዳይ ቢሮ ኃላፊው አቶ ታምሩ ቦኒ እንደገለጹት በአርብቶ አደር አካባቢዎች ላይ የሚስተዋለውን የልማትና መልካም አስተዳደር ችግር መፍታት ላይ ቢሮ በትኩረት ይሰራል ብለዋል። በመንግስት አቅም ብቻ ለመሸፈን የማይቻሉ ፕሮጀክቶችን በመገንባት ድጋፍ እያደረጉ ያሉ መንግስታዊ ያልሆኑ ድርጅቶችን ተግባር ውጤታማ ለማድረግ ድጋፍ እያደረግን ነው ብለዋል። ለማህበረሰቡ አገልግሎት መስጫ መሰረተ ልማት ግንባታ ተግባር ተጠናክሮ የሚቀጥል ሲሆን የተጠናቀቁትን ተረክቦ ማስተዳደር ላይ የክልሉ ባለድርሻ ሴክተር መስሪያ ቤቶች ኃላፊነታቸውን እንዲወጡ አሳስበዋል። በግምገማ ላይ የክልሉ ስትሪንግ ኮሚቴ አባላትም ፕሮጀክቱ በአርብቶ አደሩ ህይወት ላይ ተጨባጭ ለውጥ እያመጣ መሆኑን አንስተው በቀጣይ አፈጻጸሙን የተሻለ ደረጃ ለማድረስ ወቅታዊ የሆነ ምልከታ በማድረግ አፈጻጸሙን በጋራ በየጊዜው በመገምገም የበኩላቸው ሚና እንደሚወጡም ጭምር የጋራ አቅጣጫ በማስቀመጥ መድረኩ ተጠናቋል። በከፋ ዞን አዲ ወረዳ ገቢዎች ጽሕፈት ቤት በገጠር መሬት መጠቀሚያ የግብር ክፍያና የሥራ ገቢ ግብር ለማስከፈል በወጣ አዋጅና ደንብ ላይ ከባለድርሻ አካላት ጋር ምክክር ተካሄደ። በመድረኩ የመክፈቻ ንግግር ያደረጉት የወረዳው ምክትል ዋና አስተዳዳሪ አቶ ገረመው ገብሬ እንደተናገሩት ከዚህ ቀደም በአገልግሎት ላይ ያለው የመሬት መጠቀሚያ ግብር አነስተኛ መሆኑን ተናግረዋል። በመሆኑም የገጠር መሬት መጠቀሚያ ክፍያ እንዲሻሻል የክልሉ ምክር ቤት በወሰነው ውሳኔ በየደረጃው ባለድርሻ አካላት ጋር ምክክር ማድረግ አስፈላጊ መሆኑን ጠቁመው ለተግባራዊነቱ ሁሉም ቁርጠኛ መሆን አለበት ብለዋል። የአዲ ወረዳ ገቢዎች ጽሕፈት ቤት ኃላፊ አቶ ካሳ በደሞ የገጠር መሬት መጠቀሚያ ግብር ከ16 ዓመት በላይ ሳይሻሻል የቆየ በመሆኑ ወቅቱን ያገናዘበ ግብር ሳይሰበሰብ መቆየቱን አብራርተዋል። ዘገባው የአዲ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። በከፋ ዞን ጨና ወረዳ ሚያዝያ 8 2016 ዓ.ም በደረሰ የትራፊክ አደጋ የ12 ዓመት ህፃን ልጅን ጨምሮ የ5 ሰዎች ህይወት አለፈ። ከሚዛን አማን ማሽላ ጭኖ ወደ አዲስ አበባ በመጓዝ ላይ የነበረው ኮድ 3 የሰሌዳ ቁጥር 86699 ኢት የሆነው የሲኖትራክ ተሳቢ መኪና በተመሳሳይ መስመር ሲጓዝ ከነበረው ኮድ 3 የሰሌዳ ቁጥሩ 00584 ደምህ የሆነ የህዝብ ማመላለሻ ሚኒባስ ጋር በወረዳው ቦባበላ ቀበሌ ተጋጭቶ በመገልበጡ የ5 ሰዎች ህይወት
አልፏል። በንብረት ላይም ከባድ ጉዳት ደርሷል። የጨና ወረዳ ትራፊክ ስራ ሂደት አስተባባሪ ዋና ሳጅን አለማየሁ ክፍሌ መረጃ ከሆነ ከሟቾች በተጨማሪ 2 ሴቶችን ጨምሮ በ13 ሰዎች ላይ ከፍተኛ የአካል ጉዳት በመድረሱ በዋቻ መጀመሪያ ደረጃ ሆስፒታል እንዲሁም በሚዛን አማን ሆስፒታል ሕክምና እንዲከታተሉ ተልከዋል። አካባቢው በተደጋጋሚ አደጋ የሚከሰትበት ከመሆኑ ጋር ተያይዞ በአጭር ጊዜ ውስጥ በተመሳሳይ ቦታ ላይ 2 አደጋዎች መከሰታቸውንም አስታውሰዋል። የአደጋው መንስኤ የቴክኒክ ብልሽት መሆኑን ትራፊክ አስተባባሪው አስረድተው አሽከርካሪዎች በጥንቃቄ ማሽከርከር እንዳለባቸውም አሳስበዋል። ዘገባውን ያደረሰን የጨና ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ወደ ውጭ የሚላከውን የቡና ምርት መጠን ለማሳደግ አዳዲስ ገበያዎችን የማስፋት ስራ እየተከናወነ መሆኑን የቡናና ሻይ ባለስልጣን አስታወቀ። ነባሮቹን በማስጠበቅ በመካከለኛውና ሩቅ ምስራቅ አዳዲስ ገበያዎች መፈጠራቸውን የባለስልጣኑ ምክትል ዋና ዳይሬክተር ሻፊ ኡመር ተናግረዋል። በዚህም ውጤት መገኘቱን ጠቅሰው በቀይ ባህር ላይ በተፈጠረው ውጥረት የተከሰተውን የኮንቴነር እጥረትና የገበያ ጫና መቋቋም መቻሉንም አስረድተዋል። በርካታ የኤስያ ሀገራትም ከኢትዮጵያ የቡና ምርት መዳረሻ ሀገራት መካከል መካተታቸውን ነው ለፋና ብሮድካስቲንግ ኮርፖሬት የገለጹት። ሳውዲ አረቢያ፣ አሜሪካ፣ ጀርመን፣ ቻይና፣ ጃፓን፣ ብሪታንያና አውስትራሊያ የኢትዮጵያ ቡና ዋነኛ መዳረሻ ከሆኑ ሀገራት መካከል ይጠቀሳሉ። የበልግ ዝናብ የሚያስከትለውን የጎርፍ አደጋ ለመከላከል የቅድመ ጥንቃቄ ስራዎች እየተከናወኑ መሆኑን የፌዴራል አደጋ ስጋት አመራር ኮሚሽን አስታወቀ። ከፋና ብሮድካስቲንግ ኮርፖሬት የተገኘውን ዘገባ ሰለሞን ተሰማ ያቀርበዋል። ኮሚሽነሩ አምባሳደር ዶክተር ሽፈራው ተክለማርያም እንደገለጹት በኮሚሽኑ ትንበያ መሰረት 2 ሚሊዮን ዜጎች በጎርፍ ጉዳት ሊደርስባቸው እንደሚችል እና 1 ሚሊዮን ዜጎች ደግሞ ሊፈናቀሉ እንደሚችሉ ተገምቷል። ይህንን ተከትሎም በሁሉም ክልሎች እና ከተማ አስተዳደሮች በኩል ለጎርፍ ተጋላጭ የሆኑ አካባቢዎችን በመለየት የመከላከል ስራዎች እየተከናወኑ መሆኑን ዶክተር ሽፈራው ተክለማርያም ተናግረዋል። በድሬዳዋ ከተማ አስተዳደር ለጎርፍ መከላከያ የሚሆን የመከለያ ግንባታ መከናወኑን ጠቅሰው በሌሎች አካባቢዎችም ተመሳሳይ ስራዎች ይሰሩ መሆናቸውም ተናግረዋል። በጎርፍ ምክንያት መንገዶች ሲዘጉ የሚያጋጥመውን ችግር ለመፍታትም ግብአቶችን ቀድሞ የማከማቸት ስራ ሲሰራ መቆየቱም ተገልጿል። ከአህጉራችን አፍሪካ ውጭ ባሉ የዓለም ሀገራት ራሰ በራነት ጠቀሜታ እንዳለው እየተነገረ ነው። የእርሶ እሳቤ ምንድን ነው? በዚህ ዙሪያ ላይ ባልደረባችን ምህረት አብራኑ ተከታዩን አሰናድታለች። ጸጉር ኬራቲን ከሚባለው ፕሮቲን በውጨኛው የቆዳ ክፍል የጸጉር ቀዳዳዎች ወይም ፎሊክል ውስጥ ይሰራል። ፎሊክላችን አዲስ የጸጉር ህዋሶች ሲያመርት፣ አሮጌ ሴሎቻችን ደግሞ ወደ ውጭ ቆዳችንን ገፍተው ይወጣሉ። ከላይ በአይን የምናየው ጸጉር የሞተ ክር መሳይ ኬራቲን ህዋስ ነው። በቀን ውስጥ ከ50 እስከ 100 ጸጉሮች ይረግፋሉ። ራሰ በራነት የሚከሰተው በረገፉት ጸጉሮች መጠን አዳዲስ ጸጉሮች ካልተተኩ ነው። ራሰ በራነት ወይም የጸጉር መርገፍ በብዙ ምክንያቶች ሊከሰት ይችላል። አንዳንድ በጣም የተለመዱ መንስኤዎች ደግሞ በእድሜ መግፋት፣ የሆርሞን ለውጦች፣ አንዳንድ ጸጉር የሚያረግፉ ህመሞችና ይህ ችግር በቤተሰብ ውስጥ ካለ በዘር የሚመጣ ነው። ሰዎች የራሰ በራነት ሁኔታ ሲያጋጥማቸው በዘመን አመጣሹ ሕክምና የጸጉር ንቅለ ተከላን ያከናውናሉ። ከወደ ተለያዩ የዓለም ሀገራት የምንሰማው ድንቅ ነው። ራሰ በራነት ጥቅም እንዳለው ነው እየተነገረን ያለው። ይህም በአውስትራሊያ አንዲት ባለትዳር ሴት ራሰ በራ የሆነ ሰው ካገኘች ጸጉራማውን ባሏን የመተው ሙሉ መብት አላት። በኡዝቤክስታን የራሰ በራ ሰው ያለምንም ጥሎሽ ማግባት ይችላል። በሞሮኮ ደግሞ ራሰ በረሃ እንደ ዘውድ ይቆጠራል። በቱርክሜኒስታን ራሰ በራ ወንድ ብቻ ነው ከአንድ በላይ ሚስት ማግባት የሚፈቀድለት። በብራዚል አንዲት ቆንጆ ሴት ከልክ ያለፈ ብዛትና ቁመት ያለው ጸጉር ካላት የመራባት ጥምረት ምልክት ነው ተብሎ ስለሚታመን የዚህ አይነቷ ሴት ራሰ በራ ወንድ ነው ማግባት የምትፈልገው። አርጀንቲና ውስጥ ራሰ በራ ወንድ ያገባች ሴት የከተማዋ እመቤት ተደርጋ ትቆጠራለች። በኢንዶኔዥያ ለጥንዶች ጋብቻቸውን የሚያጸድቅላቸው ዳኛ ስነ ስርዓቱን ራሰ በራ ወንድ ፎቶግራፍ እንዲያነሳ ይጠይቀዋል። ምክንያቱም ራሰ በራዎች እንደ ስኬታማ ስለሚቆጠሩ ማለት ነው። በፊንላንድ አንዲት ተማሪ ወደ ታዋቂው ሄልሲንኪ ዩኒቨርሲቲ ስትገባ ምኞቷ በትምህርቷ ስኬታማ መሆን ብቻ ሳይሆን ከራሰ በራ ተማሪ ወይም መምህር ጋር መጣመር ነው። ይህ እንግዲህ ራሰ በራዎች ከሚያገኙት አስደናቂ ነገሮች መካከል የሚጠቀስ ነው። እናም ተመልካቾቻችን ራሰ በራነት በሌላኛው ዓለም ጠቃሚ መሆኑን ተረድተናል። በሀገራችን ኢትዮጵያስ ራሰ በራ ወንድ እንዴት ይታያል? ምላሹን ለእናንተ ተውኩ። ክቡራን ተመልካቾች ከከፋ ቴሌቪዥን የያዝናቸው የሰዓቱ ዜናዎቻችን አሁንም እንደቀጠሉ ነው። ወደ ስፖርት ዜናዎቻችን አለፍን።
ለ128ኛ ጊዜ በተካሄደው ተጠባቂው የቦስተን ማራቶን ውድድር ኢትዮጵያዊ አትሌት ሲሳይ ለማ አሸነፈ። ኢትዮጵያዊ አትሌት ሲሳይ ለማ ለበርካታ ደቂቃዎች ብቻውን በመሮጥ የቦስተን ማራቶንን 2 ሰዓት 06 ደቂቃ 17 በሆነ ጊዜ በመግባት ነው ውድድሩን ማሸነፍ የቻለው። ሌላኛው ኢትዮጵያ አትሌት መሐመድ ኢሳ 2 ሰዓት ከ06 ከ58 በሆነ ሰዓት በመግባት ሁለተኛ ደረጃ ይዞን አጠናቋል። የአምናው የቦስተን ማራቶን አሸናፊ ኬንያዊ ኢቫንስ ቺቤት ውድድሩን በሶስተኛነት ፈጽሟል። ዜናውን ያደረሰን ባልደረባችን አስተዋሽ ደጀኔ ነው። Set to compete today, there will be many new personal records to take place. Now, one of the big draws of this event is certainly the professional fields. Every year, many of the world's best toed this starting line for a shot at a very big marathon major win. And for this 2024 አንድ የኢትዮጵያና ሁለት ኬንያውያን አትሌቶች ቻይናዊ ሯጭ የቤጂንግ ግማሽ ማራቶንን እንዲያሸንፍ አድርገዋል ተብለው ምርመራ ተጀመረባቸው። የውድድሩ አዘጋጅ የቤጂንግ ስፖርት ቢሮ ክስተቱን እየመረመርኩ ነው ሲል ለፈረንሳይ ዜና ወኪል ኤኤፍፒ ተናግሯል። አንተነህ ፍቃዱ ኢትዮጵያዊው አትሌት ደጀኔ ኃይሉ እንዲሁም ኬንያውያኑ ሮበርት ኬተር እና ዊሊ ማናንጋት ቻይናዊው አትሌት ሂጂ እንዲያሸንፍ ያደረጉበት ሁኔታን የተመለከቱ ቻይናውያን ስፖርታዊ ስነ ምግባር የሌለበት አሳፋሪ ተግባር ሲሉ ገልጸውታል። ሶስቱ አትሌቶች ከውድድሩ መጀመሪያ አንስቶ እስከ ማጠናቀቂያው ድረስ ቻይናውያኑን አትሌት አጅበው ሲሮጡ ነበር። በማህበራዊ ሚዲያው ላይ በስፋት በተጋራው ቪዲዮ ላይ የውድድሩ መጨረሻ አካባቢ ሶስቱ የምስራቅ አፍሪካ አትሌቶች ፍጥነታቸውን በመቀነስ ቻይናዊው አትሌት እንዲያልፋቸው በእጃቸው ሲጠቁሙ ይታያል። በመጨረሻም የመላው እስያ ጨዋታዎች የማራቶን የወርቅ ሜዳሊያ አሸናፊው ቻይናዊ አትሌት ሶስቱን የምስራቅ አፍሪካ አትሌቶች አስከትሎ በ1 ሰከንድ ልዩነት ብቻ ውድድሩን አሸንፏል። የውድድሩን ፍጻሜ የሚያሳየው ምስል ዌይቦ በተሰኘው በቻይናውያን ማህበራዊ ሚዲያ ላይ በስፋት የተሰራጨ ሲሆን ብዙዎቹ ቻይናውያን እንዲያሸንፉ ሁኔታዎች ቀድመው የተመቻቹ እንደሆነ ያሳያል እያሉ ነው። አስተያየት ሰጪዎቹ ይህ ድል ሂጂ በአትሌቲክስ ህይወቱ አሳፋሪ ድል ሆኖ ይመዘገብለታል ብለዋል። ባለው ውድድር ላይ ስፖርታዊ ጨዋነት እንደዚህ ወርዶ ማየት በጣም ያሳፍራል ነው ያሉት። በቻይናው የአትሌቲክስ ውድድር በተለይም በመካከለኛው ገቢ ባላቸው የአገሪቱ ዜጎች ዘንድ ትኩረትን እያገኘ የመጣው ስፖርት ቢሆንም በውድድሩ ላይ ማጭበርበሮችን መመልከት አዲስ አይደለም። እንደ አውሮፓውያን አቆጣጠር 2018 ላይ በደቡብ ቻይና በምትገኘው ሺጂን ከተማ በተደረገው የግማሽ ማራቶን ውድድር ተሳታፊ ከሆኑ 258 አትሌቶች መካከል ግማሽ ያክሉ አቋራጭ መንገዶችን ተጠቅመው አጭበርብረዋል። የትራፊክ ካሜራዎች አትሌቶች አቋራጮችን የተጠቀሙ በጫካ ውስጥ ሲሮጡ አሳይተዋል። በ2019 ደግሞ የዙዋንዙ የሴቶች ዓለም አቀፍ ማራቶን ውድድር ላይ አንዲት ተወዳዳሪ የውድድሩን ከፊል ርቀት ብስክሌት ተከራይታ ስትጋልብ ታይታ ነበር። በዚህ ውድድር ቻይናዊው ሂጂ 1 ሰዓት ከ3 ደቂቃ ከ44 ሰከንድ በሆነ ሰዓት ሲያጠናቅቅ ኢትዮጵያዊው ደጀኔ ኃይሉ ሁለተኛ እንዲሁም ኬንያዊ አትሌቶች እኩል ሶስተኛ ደረጃ ይዘው አጠናቀዋል። ከውድድሩ በኋላ ሂጂ በሰጠው ቃለ መጠይቅ ለፓሪስ ኦሎምፒክ እንዲረዳው ጭምር ጠንካራ ዝግጅት ሲያደርግ እንደነበረና በዚሁ ድል ደስተኛ መሆኑን ተናግረዋል። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።